Yes, please, go ahead. My name is Helen. I'm from Eritrea. I'm a gospel singer. So I have been for 32 months in metal shipping container because of my faith. But the reason I'm here, all our pastors, they are still in prison in Eritrea, include the patriarch, Abuna Antonius. So that አንዲት ቀላል ነገር ብቻ ማድረግ እንደሚጠበቅበት ነግረውናል። ኢየሱስን ክጃለሁ ብሎ መፈረም ብቻ ነው። ይህን ያደረገ ያለምንም ቅድመ ሁኔታ ነፃ ይወጣል። እኔ ግን ጌታን እንድክድ በተደጋጋሚ ቢጠይቁኝም ጌታዬን አልክድም ብዬ በእምነቴ በመጽናቴ ከአንዲት የአእምሮ ህመም ካለባት ሴት ጋር በአንድ ኮንቴነር ውስጥ አስገቡኝ። ያለማቋረጥ በኃይል ትጮኻለች። ቁጭ ካለችም ጭንቅላቷን ከኮንቴነሩ ብረት ጋር በማጋጨት ታንኳኳለች። ይህን እና ሌሊት ያለማቋረጥ ስለምታደርግ እንቅልፍ የሚባል ነገር አልተኛም ነበር። ድንገት ብድግ ትልና ትደበድበኛለች። ጸጉሬን ይዛ ታጋጨኛለች። ቀጥላ ምን እንደምታደርግ ማወቅ ስለማልችል በጣም ኃይለኛ ስለሆነች ራሴን ለመጠበቅ ምንም ያህል በድካም ብዝልም ነቅቼ ሳልተኛ ነበር ቀን ከሌት የምጠብቃት። የሚያመጡልኝን ምግብ እንኳን ከነሳህኑ ከእጄ ላይ መታ ትደፋብኝ ነበር። በዚህ ምክንያት ለረጅም ጊዜ ምግብ ባለመብላቴ የሰውነቴ ክብደት በከፍተኛ ሁኔታ ቀነሰ። 1 ዓመት ሊሞላው ጥቂት የቀረው ያህል ጊዜ አብሬያት ታሰርኩ።